በአላህ እይታ ውስጥ ነኝ የሚለውን ነገር በደንብ ልቡ ላይ ያረጋገጠ ሰው አሉ ሰከንድ እንኳን ከአላህ ርቆ ማሳለፍ አይችልም ለሕዛ ትንሽ ሰከንዶችን እንኳን አይችልም ቅጽበት ያክል ከአላህ መራቅ ወይም ከአላህ የራቀበት ጊዜ አይኖርም ሁሌ ከአላህ ጋር ነው የሚኖረው የአላህን ትእዛዝ እየፈጸመ ነው የሚኖረው እንዲህ አይነት ሰው ይላሉ ዙኑን ምልክቱ ምንድነው አሉ የሙራቀባ ምልክቱ ሙራቀባ ካለን ራሳችን እንድንለካበት ደግሞ ፓራሜትሩን ወይም መለኪያውን እየነገሩን ነው ምንድነው ምልክቱ አንድ ሰው ሙራቀባ አለኝ ብሎ ለማሰብ በምን ቼክ ያደርገው የመጀመሪያው አላህ ያወረደውን ትእዛዝ ቅድሚያ ይሰጣል ኢታር ما انزله الله سبحانه وتعالى ከግል ጥቅም ከግሉ ፍላጎት ይልቅ ከኤክስተርናል ወይም ውጫዊ ፍላጎቶች ከምን በላይ ቅድሚያ የሚሰጠው አላህ ያወረደውን ትእዛዝ ነው ስለዚህ ድርድር የለበትም እሱ ቅድሚያ የአላህ ትእዛዝ ይፈጸማል የሆነ ስራ አለው ግን ሰላት መጣ ስራው በጣም ብዙ ገንዘብ ሊያስገኘው ይችላል ሰላቱን ቅድሚያ ይሄ ዲፎልት ነው የሚሆንለት ኢታር ما انزل الله عز وجل ይሄ የመጀመሪያው ምልክት ነው አሉ ሁለተኛው تعظيم ما عظم الله الله ያላቀውን ነገር ያልቃል بيت الله الحرام من شعائر الدين አይደለ ያልቀዋል ማለት ነው ዛውስጥ ሲገባ የሚሰማው ስሜት ይለያል تعظيم ما عظم الله ወላጆች ጉዳይ አላህ ልቆታል ከሱ ሐቅ ጋር አብሮ አመጣታል ሲውል ወላጆች የሚኖረው ነገር የተለየ ነው ማለት ነው ሙእሚኖችን አላህ ልቋል